ሰላም ጤና ይስጥልኝ የሴት ሚዲያ ቤተሰቦች እንደምን አላችሁ? በዚህ ቪዲዮዬ ፋኖ ጊዜው ገረመው ያስተላለፈው ለህዝብ ያስተላለፈው በጥበብ ያስተላለፈው መልእክት ነው። አብራችሁት ቆዩ። አስተያየታችሁ አይለየን እንላለን ከሴት ሚዲያ። ትንሽ ደቂቃ አይናችሁንም ጆሮአችሁንም ትሰጡኛላችሁ ብዬ አስባለሁ እና ለዚህ ህዝብ የሆነች ነገር ጣል ላድርግላችሁ። የሆነች የሰንበት ቁርስ ልበላት። ሴቶችም ወንዶችም ሰላም ልበላችሁ። የሳይንቲ ነዋሪዎች እንደምን አላችሁ? እረ እንደምናችሁ? እንዴት ሳላችሁ? እንዲህ እንዳላችሁ ሰላም ያብዛላችሁ። ለደብረ ዘይት እንኳን አደረሳችሁ። ህዝቦችሽም ፍቅር ጀግና ያለብሽ ማርና ወተቱ የሚቀዳልሽ ጀግና ጀግና ጎበዝ የሚፈጠርልሽ የበረሃ ገነት ሳይንቲ እንዴት ነሽ? በቦታ የተመቸ መሬቱን ማምራችን ስንመለከተው ከላይ ወደ ታች እንደ መላእክቱ እንደ ጊዮርጊስ ለቃኝ ታማኝ ነው ፈጥኖ የሚደርስ ብሉሉ ይጠጡልኝ የሚሉ ህዝባቸው የሳይንቲ ህዝቦች በጣም ልዩ ናቸው። ምንስ ይልህድ ምንስ ላምጣላቸው ብየናሰሁና ስንኝም ቋጥሬ ቢያምርም ቃላትን ደርድሬ ትንሽ ላዝናና ይህን ውድ አገሬ ቁም ያለው ከፊታችሁ ቃላት ተበድሬ ከደጋ እንዲሆን አይናችሁ ጆሮአችሁ ትንሽ ቃላት አለኝ የማካፍላችሁ። ሳይንቲ የፍቅር ሀገር ሲባል ሰምቻለሁ፣ አይቼል መሰክር ይኸው መጥቻለሁ። ፀሐዩ ነዳፊ ሰዎቹን አቃቢ ጨዋታ ካማረሽ ወደ ሳይንቲ ለፊ ቶሎ ነይ ብለዋል ሳይወስድሽ ጨላፊ። እንዴት ነው ሳይንቲ የደጎች ሀገር? ምን አይነት ሀገር ነው? ምንስ አይነት ሰፈር? ለሆኑት ለፋኖ ዋልታና ማገር ፈጥነው የሚደርሱ ለችግር ሲፈጠር እረ ሳይንቲዎች የላቸውም ወደር ለፋኖ ደርሰዋል ለጀግናው ወታደር። አበሉን አጠጡን ሁሉንም ከደግሱ ለቤት ስራ ሲባል ፈጥነው የደረሱ የሳይንስ ሰዎች ሻመት ይንገሱ። ፋኖ ዝግጁ ነው ለእናንተ ለመሞት ለችግሩ ጊዜ ደርሳችኋል በእውነት። ፍቅር ሊያስተምሩኝ አቅፈው ሊያሳድጉሽ አስበው ይሆናል ልባቸው ሁሉ አንቺ ሊያስረክቡሽ። እኔም መጥቻለሁ ህዝቦችን ላይሽ ጥርሳቸው ቆርጦ ልክሽን ሲሰጡሽ እውነትን ቁሜ ልመሰክርልሽ። እናንተም ንገሩኝ ውስጣችሁ እንዳሱ የቋጠርኋትልኝ ስንኝን መልሱ። አይን ጀሮን ራስን ዳሱ ከእናንተ ነው ያለው ጥያቄና መልሱ። ለፍቅር ሲባል ለአንድነት ተነሱ የጣፈጠችዋል ማራችሁን ላሱ ይላል። አማራ ሀገሩ የት ነው? የአማራ ሀገሩ የት ነው? አማራ ሀገር መስራች ነው። ዛሬ ግን ሀገሩ የት ነው? የቱ ጋር ነው ያለ ነሬቱ ቦታ? እያየን እኮ ነው ወገን ሲንገላታ። ታዲያ የቱ ጋር ነን? የት ላይ ነው ያለ ነው? የአማራ ሀገር ወረኮ ወዴት ነው? በአራቱም አቅጣጫ እየተሳደደ ሀብት ንብረታችን በጅምላ ነደደ። ነፍሰ ጥርና ሆዷ ተቀደደ። ታዲያ እስከ መቼ ነው የምንበላላ? ጠላት ቤታችን መጥቶ ሊያጠፋን በጅምላ እኛ ግን አለን አንዱ ለምን ሲጠላ። ሞት ታውጆብን ዘራችን ሊጠፋ እንዲሞት ተፈርዶ አማራ በይፋ ንቃ ወገኔ ተዋታ እንቅላፋ። አንድ ሁን ተነስ ዘርህ እንዳይጠፋ። በቋንቋና በእምነት እየነጣጠሉ ስንቶች ያፈናቀሉ ስንቱን ሰው ገደሉ። በዶዘር ቀበሩን ገለው አቃጠሉን ሁሉ አደረጉን። በየቦታው ገብተው እያፈናቀሉን በሃይማኖታችን በቋንቋ ለያዩን። ይህም ዛሬ ላሉ እየከፋፈሉን ትውልድም ማጥፋት ሰነድን ሰንዶ አማራ እንዲጠፋ ሙቶና ተሰዶ ወለጋ መተከል ህፃኖችን አርዶ አሳይቶን አይደል የእናት ሆድን ቀዶ። እናት ሆድ በቋራ እየሰነጠቀ ስንቱ ተሳደደ ስንቱ ሰው አለቀ። ነፍሰ ጡር እናቶች ሽላቸው ወደቀ። እስኪ አስቡት ወገን እስኪ አገናዝቡት። አማራ ሲሳደድ በየሄደበት ወለጋ ተቃጣ የቀረች እናት በየቦታው ወድቆ የመጡ ህፃናት መተከል ባራ ስንቶች ቀበሩት። አማራም በሙሉ ዘሩን ሊያጠፉት ሲሳደድ ኖሩ በየሄዱበት። ዛሬ ግን ይበቃል የአማራው ሰቆቃ። በዚህ አንድ መንግስት በዚህ ባንዳ መንግስት ህዝባችን ሆይ ንቃ። አንድ ሁነህ ጎበዝ የአማራ ሞት ይብቃ። እነሱን አስበን አንድ እንሁን በጋራ ብለን እንነሳ። ነፍስ የለው ወገን ስጋ ያለ አሞራ ዝርያው ርስቱ እንዳይጠፋ አማራ። ዛሬ አንድ ሁነን ካልቆምነ በማንነታችን ቀስ እያለ ጎበዝ ይጠፋል ዘራችን። እህቴ ተደፍራ እናቴ ተደፍራ ላይም ያላችሁ ዱር ቤቴ ብላችሁ ነፍጥ ያነገሳችሁ ተፋቀሩ ጎበዝ ጓዱ ከጓዳችሁ። ያሳምነው ጽጌ ቃል ኪዳን ልጆች የአማራ ዋለታ ዋሱ ተበቃዎች እስኪ ልንገራችሁ የአማራ ፋኖች። አሁንም በቅርቡ ይታሰብ ማይካራ በጅምላ ተቀብሮ ወገኖ ሲጠራ ተቀዶ ሲወድቅ የእናት ሽል በካራ። መቼ ይሆን ማብቂያው የአማራው መከራ ብሎ አላሳምነው አንዱን አማራ። ጀምረውት ነበር እናስላት ወልደየስ የአማራን አብዮት አሳምነው ጽጌ እሱማስ ጀምሮት ዛሬ ግን ሁሎችን አጣናቸው በሞት። ታዲያ ማን ይመልስ የአማራን አንድነት? እስኪ
እንተንፍስ ሁላችን በአንድ ሳንባ በአንድነት እንቁም ጠላት እንዳይገባ መጠላለፍ ይብቃ አንዱን አንዱን መጥላት በመሃል ክፍተትን አንፍጠር ለጠላት ጀግናን ጀግና ብለን እስኪን እናድንቀው አንድ ስንሆን እኮ ነው ጠላት የሚጨንቀው አገው ነህ አትበለኝ እኔስ አማራ ነኝ አማራ ነህ ብሎ ጠላት የሚገለኝ ሙስሊምም አትበለኝ አማራ ነህ ብሎ ወለጋ ሲገለኝ አገው ነህ አትበለኝ በጣም የሚያመኛል አማራ ነህ ሁኜ ብሞት ይሻለኛል አማራን ለመግደል እየከፋፈለ አንተ ሙስሊም አንተ ክርስቲያን አገው ነህ እያለ በየሄደበት ሁሉ እየፈነቀለ ስንቱ ህዝብ አለቀ ስንቱ ተገደለ ዘራችን ሊያጠፋ እየነጣጠለ አዳምጣይ ወገኔ ስማይ ልንገርህ የመጣው መንግስት ሲከፋፈልህ ቅማንት አገው ሙስሊም ክርስቲያን ሲልህ አስቦ እኮ ነው ዘር ሊያጠፋህ እየነጣጠለ አንተን የሚያጠፋህ ታዲያ አገው ማለት አማራ አይደለም ወይ ሙስሊም ክርስቲያኑ አማራ አይደለም ወይ እኛን ለማጥፋት እየነጣጠለ አየው እስከዛሬ እየበላን አለ ከተወለድንበት ያደግንበት ምን አለ ንቃ ወገኔ ሰራውን ተረዳ አንዱ ለአንድ ቁም እንረዳዳ ኮብለን እናጥፋው ያን ያገርባዳ ወለጋ ላይ ስትሞት አማራ ብሎ ነው መተከል ስትሞት አማራ ብሎ ነው አጣዬ ሲቃጠል አማራ ተብሎ ነው አስር ስር የሚያወጣን እስከሚያጠፋን ነው አዳምጣይ ወገኔ አገው እንዳትለኝ አዳምጣይ ሀገሬ ሙስሊም ክርስቲያን አትበለኝ አዳምጣይ ወገኔ ቅማንት እንዳትለኝ እንዲያው በአጠቃላይ አማራ ነው በለኝ አማራን ሊያጠፋ ሰነድን ሰንዶ በኖርንበት ሀገር አማራ ተሳዶ የነፍሰ ጡር እናት ሆዳቸው ተቀዶ የሚማሩ ሴቶቹ ታግተው ወለጋ ንጸረት በየቦታው ሙተው ይሄው ሳይበቃቸው ሀገራችን ገብተው ሊፈጁን መጥተዋል በቋንቋ ላይ አይተው እኛስ ምን አሰብነ በዚህ ሁሉ ሴራ እያለ ሲጠራን አገውና አማራ በየቋንቋ ከፍሎ ስማችን ሲጠራ በሴራው እንቆም እንሁን በጋራ ዘሩን እንዳይጠፋ ይህ ጀግናን አማራ በጅምላ ተቀብሮ ወገኔ ማይካዳ ወለጋ ሲሳደድ የወገኔ አማራ በዶዘር ተቀብሮ ህዝባችን በጋራ እና እስከመቼ ነው አንድ ብሎም በጋራ ተው ስማኝ ህዝባችን እንፈረቀል ጠበቃ እንሆን አንዳች ለአንዳችን አንዱን እንቁም ሳይጠፋ ዘራችን ለመኖር ከሆነ በግዛት ቦታችን እንቁም በአንድነት አዳራ ሁላችን ይመለስ የድሮው የጥንት ታሪካችን ይወገድ ባሁኑ ባንዳ ጠላታችን ሀገር እናስከብር በብንዱ ክዳችን ይላል። አመሰግናለሁ። እንግዲህ በዚህ መልእክት እንደተከታተልነው ፋኖ ጊዜው ገረመው በፊት በአማራ ፋኖ በጎጃም ወርቅ አባይ ብርጌድ ውስጥ ጥሩ ስራዎችን የሰራ ወንድሞቹን ያነቃ ህዝቡን ያነቃ መልካም ምግባር ያለው እጅግ ተወዳጅ አስተዋይ ልጅነቱን ለአማራ ህዝብ የሰጠ ህዝቡ መሃል ደግሞ ኖሮ ህዝቡን ሆኖ ህዝቡ እውነቱን እንዲያውቅ እየሰራ መልካም ወንድማችን ነው። መሪ ታጋይ ጀግና ነውና በስራው ሊመሰገን ሊወደስ ይገባል። በርታ ወንድማችን እንላለን። በአሁን ሰዓት በክፍለ ጦሩ ውስጥ ትልቅ ስራን እየሰራ ይሄው እንደምታዩት ህዝቡን ጥበብ የአማራ ፋኖ ተኩሶ ጠላቱን መመከት ብቻ አይደለም፣ በጥበብ ከህዝቡ ጋር እንዴት መግባባት እንዳለበት ተሰጥኦ ያለው ነውና ሁሉንም የአማራ ፋኖዎች እንወዳቸዋለን፣ እናመሰግናቸዋለን። እናንተም አብራችሁኝ ስለነበራችሁ አመሰግናለሁ።